ውድ የአውታር ሚዲያ ቤተሰቦች ባለፉት ቀናት 5 ክፍሎችን በተከታታይ አይተናል። ዛሬ ደግሞ 6ኛ ክፍሉን እናያለን። ባለፉት 5 ክፍሎቻችን ስለ አንድነት ትርጉም፣ ስለ ሀገራት፣ ስለ ተፈጥሮና ስለ ሃይማኖት፣ ስለ አባቶቻችን ጥበብ ስንነጋገር ቆይተናል። ዛሬ ግን ከዓለም ጫጫታ ራቅ ብለን ከዚህ በብዛት ወጣ ብለን ወደ አንዲት ጠባብ ግን እጅግ ሰፊ ወደሆነች ዓለም እንጓዛለን። እሷም የራሳችን ማንነት፣ የራሳችን ውስጣዊ ህሊና፣ አእምሮና ልብ ናት። ታላላቅ ሀገራትም ሆነ ማህበረሰቦች የተገነቡት ከግለሰቦች ነው። እኛስ እዚህ የደረስነው ከግለሰቦች አይደል? ከሁለት ግለሰቦች መጀመሪያ አንድ ከዛ ሁለት አሁን ቢሊየን። ማህበረሰብ ማለት የኔና ያንተ ድምር ውጤት ነው። ነገር ግን አንድ ግለሰብ በውስጡ ሰላምና አንድነት ከሌላው ጋር ፈጽሞ አንድ ሊሆን አይችልም። ዛሬ የምንጠይቀው ከባድ ጥያቄ እኔ ከራሴ ጋር አንድ ነኝ ወይ የሚለው ነው። ብዙዎቻችን በውስጣችን የተከፋፈልን ነን። አእምሮአችን አንድ ነገር ያስባል፣ ልባችን ሌላ ስሜት ይፈልጋል፣ አካላችንና ድርጊታችን ደግሞ ፈጽሞ የተለየ ነገር ያደርጋል። ለምሳሌ አእምሮአችን የሰው ልጅ ሁሉ እኩል እንደሆነ መውደድ እና ይቅር ማለት እንዳለብን ያውቃል። ልባችን ግን በቂም በጥላቻ የተሞልቷል። አንደበታችን ደግሞ የጥልና የመከፋፈል ቃል ይናገራል። ይህ የውስጥ መከፋፈል ይባላል። እኛነታችን በሶስት ተከፍሎ እርስ በርስ እየተዋጋን ነው። ታዋቂው የሰላም ታጋይ ማህተመ ጋንዲ አንድ ድንቅ አባባል አላቸው። እውነተኛ ደስታና ሰላም ማለት የምታስበው የምትናገረውና የምታደርገው ነገር አንድ አይነት ሲሆን ነው ይላሉ። አካል አእምሮና መንፈስ አንድ ላይ ሳይዋሃዱ ሰው ሙሉ ሊሆን አይችልም። ውስጡ የጦርነት ቀጣና ነው የሚሆነው። በሄደበት ሁሉ ጦርነት ነው የሚጨረው። በቤተሰቡ ጠብ፣ በስራ ቦታው ግጭት፣ በሀገሩ ብጥብጥ ይፈጥራል። ለምን? ምክንያቱም አንድ ሰው በውስጡ የሌለውን ሰላምና አንድነት ለሌላው ማካፈል አይችልምና። ዛሬ በሀገራችን ኢትዮጵያ የምናየው የጥላቻና የመከፋፈል አባዜ መነሻው እኛ ራሳችን ነን። እያንዳንዳችን ከራሳችን ጋር ተጣልተን ከህሊና ትክክል ያልሆነ ነገር እየሰራን እንደሆነ እየነገረን፣ እኛ ግን ለጊዜያዊ ጥቅም፣ ለቡድን፣ ለስሜት ወይም ለጥላቻ ብለን ህሊናችን ድምጽ አፍነነዋል። ከህሊናው ጋር የተጣላና ከራሱ ጋር የተከፋፈለ ሰው ደግሞ ከወንድሙ ጋር ሊታረቅና ቆሞ ሀገር ሊገነባ አይችልም። ስለዚህ ትልቁና የመጀመሪያው የአንድነት ስራ መጀመር ያለበት ሰው ከራሱ ከውስጡ ነው። አእምሮአችንን ከክፉ ሐሳብ አጽድተን ልባችንን በፍቅርና በይቅርታ ሞልተን ድርጊታችን ከበጎነት ጋር ስናዋህድ እውነተኛው የግለሰብ አንድነት እናገኛለን። ያኔ እኔ ከራሴ ጋር ስታረቅ፣ አንተም ከራስህ ጋር ስትታረቅ፣ አንቺም ከራስሽ ጋር ስትታረቂ ሁለታችንም በቀላሉ አንድ መሆን እንችላለን። ታላቅ ሀገርም እንገነባለን። ብርሃንና ብርሃን ሲገናኝ ማዕበል አይፈጥርም፣ ይበልጥ ያበራል እንጂ። ከራሱ ጋር ሰላም የሆነ ሰው ለዓለም ትልቅ ስጦታ ነው፣ ለዓለም በረከት ነው። ክፍል 6ን በዚህ ጨርሰናል። በቀጣዩ በ7ኛ ክፍላችን ደግሞ ይህንን የውስጥ ሰላምና አንድነት አግኝተው ዓለምን አንድ ያደረጉ ታላላቅ ሰዎች ታሪክ እንመለከታለን። እንደ ማዘር ትሬዛ፣ ኔልሰን ማንዴላና ሌሎችም ታላላቅ የሃይማኖት አባቶች፣ የሀገር መሪዎች ራሳቸውን አሸንፈው ሌሎችን አንድ ለማድረግ የከፈሉትን መስዋዕትነት እናያለን። ይህ ጥልቅ የህይወት ጉዞ አብረን እንድንቀጥል ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። ታላቅ ሀገርን ገንባ።